ይህ መልእክት ለሀገሬ ወጣቶች በተለያዩ ትምህርት ደረጃ ላላችሁ ከሃይስኩል እስከ ዩኒቨርሲቲ ላላችሁ ተማሪዎች አንድ መልእክት ለእናንተ ያለኝ ወንድማዊ ምክር ነውና ስሙኝ በደንብ። ስፔሻሊ ሃይስኩል ላይ ያላችሁ ተማሪዎች ትምህርታችሁ ላይ ፎከስ ማድረጋችሁ እንዳለ ሆኖ ጎን ለጎን ስኪል ትማሩና የዴስ ኤቭሪቲንግ ወደ ዲጂታላይዜሽን እየተቀየረ ነው ያለው። ዲጂታላይዜሽን ላይ ደግሞ ስፔሻሊ ስኪል የሆኑ ከትምህርት ጎን ለጎን ግራፊክ ዲዛይን፣ ሶሻል ሚዲያ ማርኬቲንግ፣ የትኛውም ትምህርት ለጎን ጎን አጫጭር ስልጠና ሰልጥናችሁ ራሳችሁን መቻል የምትችሉበትን እየተማራችሁ ብትሄዱ ሞር አበረታታለሁ። ስለዚህ ፕሊስ ይሄንን እንደ ምክር ውሰዱ። ዲግሪም ይሁን ዲፕሎማም ይሁን ትምህርት ብቻ በቂ እየሆነ አይደለም እና እኔስ ከዚህ በኋላ ምን ተማርክ ብቻ ሳይሆን ምን ስኪል አለ ነው ዋና ጉዳዩ። ራስን የምታሻሽልበት፣ ህይወትን የምትቀይርበት፣ ተጨማሪ ገቢ የምታገኝበት ምን ስኪል አለ ነው የሚጠየቀው እንጂ ስንት ዲግሪ አለ ስንት ዲፕሎማ አለ ብዙም ማተር ላያደርግ ይችላል። ስለዚህ ወጣቶች በደንብ ስሙኝ። ሳይድ ባይ ሳይድ ስኪሎችን ለመማር ካሁኑ ሳይረፍድባችሁ ቼክ አድርጉላችኋለሁ። ስፔሻሊ ሀያዎቹ እድሜ ውስጥ ያላችሁ ልጆች ስኪል የሚገነባ አሁን ነው። ነገ ፈልገ ተመኝቶ እንኳን የማታገኘው ወርቅ የሆነ ጊዜን ሳታቃጥል ነው ኤዴስ በዚህ እድሜ ጊዜም በደንብ በአግባቡ ተጠቅምበት፣ ስኪሎቹን ተማርበት። ይሄን ካደረክ እርግጠኛ ነኝ ነገ የማያጸጽት ህይወት ትኖራለህ ብዬ አስባለሁና ቴንክ ዩ አመሰግናለሁ። ኪፕ ሙቪንግ